አንዳንድ ሰዎች ቫላንታይን ዴይ ዝም ብሎ የተፈጠረ ይመስላቸዋል። አንዳንድ ሰዎች ደግሞ ሰይጣናዊ ነው ብለው ያስባሉ። ዛሬ ቫላንታይን ዴይ እንዴት እንደጀመረ ታሪኩም ነግራችሁ ይሆናል። እስከ መጨረሻው ድረስ ማየት እንዳረሱ ታሪኩ ልንገራችሁ። ከክርስቶስ ልደት በኋላ በ270 ዓመት በጥንታዊ ሮም ንጉስ ክላዲዮስ ዘሰከንድ ሚስት ያላቸው ወንዶች ደካማ ወታደሮች ናቸው የሚል አስተሳሰብ ነበረው። በዛ ምክንያት ወጣት ወንዶችን ሚስት እንዳያገቡ የሚል ሕግ ወጣባቸው። በድብቅ የሚያጋባ ቫላንታይን የተባለ ቄስ ግን ነበረ። ቫላንታይን የንጉሱን አስተሳሰብ ይቃወማል። ምሽቱን እየጠበቀ ወጣት ጥንዶችን ድብቅ ክፍሎች ውስጥ ያጋባ ነበረ። የንጉሱ ጠባቂዎች ግን ይህን ስራውን ሰምተው ይዘው እስር ቤት ውስጥ አስገቡት። ቫላንታይን እስር ቤት እያለ ከእስር ቤት ጠባቂው ልጅ ጋር በድብቅ መቀራረብ ይጀምራል። የጠባቂው ልጅ ብቸኛ ነበረች። ቫላንታይን ግልጽ ሆኖ እያወራት የፈጣሪን ቃል እያስተማረ አብረው ይጸልዩ ጀመር። ቫላንታይንና የጠባቂው ልጅ ከጓደኝነት አልፈው ፍቅር ውስጥ መውደቅ ጀመሩ። የጠባቂው ልጅ ደስተኛ እየሆነች መጣች። ይሄ ደስታዋ ግን ብዙም አልቆየላትም። ንጉስ ክላዲዮስ ቫላንታይን እንዲገደል ትእዛዝ ሰጠበት። የንጉሱ ጠባቂዎችም እንደተባሉት ከእስር ቤት ውስጥ አስወጥተውት ህዝቡ ፊት ለፊት በፌብሩዋሪ 14 ቀን በሻሞላ ጭንቅላቱን ቀልተው ገደሉት። ቫላንታይን ከዘመናት በኋላ ቸርቾች ስሙን እንደ ፍቅር ምሳሌነት እያነሱ ሰዎችን ያስተምሩ ጀመር። በመካከለኛው ዘመን ደግሞ ቾሰር የተባለ ደራሲ ፌብሩዋሪ ወርን ለዋፋትና ለፍቅረኛሞች በፍቅር የሚከንፉበት ጊዜ ነው ብሎ ግጥሞቹ ላይ ጻፋቸው። ከዛን ጊዜ በኋላ ጥንዶች ፌብሩዋሪ ወር ላይ በፖስታዎች በአበቦችና በቸኮሌቶች ፍቅራቸውን ይገላለጹ ጀመር። ሰዎች ቫላንታይንስ ዴይን ለምን ሰይጣናዊ ነው ብሎ እንዲያስቡ ያረጋቸውን ታሪክ እንደነግራችሁ ከፈለጋችሁ ኮሜንት ላይ አሳውቁ። ይመቻችሁ።